ዛሬ የመጣሁት እንግዲህ ምናልባት እኔ በአቅሜ ባለኝ በጣም ትንሽ ነገር ለአንድ ሰው ትንሽ ነገር ማዋል ከቻልኩኝ ብዬ ነው። የምትመለከቱት እንግዲህ ከደብረ ብርሃን ዩኒቨርሲቲ በ2013 ዓመተ ምህረት በህግ የመጀመሪያ ዲግሪ ነው ያስኩበት 3.6 አምጥቼ የተመረቅኩበት ቴምፖይ ነው እና ከበጣም ረጅም ጊዜ በኋላ ነው ዛሬ ያነሳሁት። ምክንያቱም ስፔሻሊ ከረንትሊ የምንሰማቸው ነገሮች በጣም ነው የሚያሳዝኑት እና እኔ ያው እንደምታውቁት ወደ ግል ቢዝነስ ነው የገባሁት። ተመርቄ አልሰራሁበትም፣ ግን እኔ ባለኝ በአቅሜ ትንሽዬ እንኳን ማገዝ ብችል ብዬ ነው የመጣሁት። በተለይ ሴት እህቶቼ የህግ ምክር አገልግሎት ማግኘት የምትፈልጉ እና አቅም የሌላችሁ ከፍላችሁ ጠበቃ ማማከር የማትችሉ እህቶቼ ያላችሁን እኔ ባለኝ ትንሽዬ አቅም ትንሽዬ እውቀት ላግዛችሁ ብዬ ነው የመጣሁት እና ምናልባት የአንድ ሰው ህይወት እኔ መቀየር ከቻልኩኝ ኦር ደግሞ በትንሽ ነገር እኔ ማገዝ ከቻልኩኝ ብዬ ማለት ነው። ስለዚህ መንቢና ፍቅር የሚል የኢንስታግራም አካውንት አለን። እዛ ላይ እየገባችሁ ቮይስ ሜሴጅ ቢሆን ይመረጣል። ማወቅ የምትፈልጉትን ማንኛውም አይነት የህግ ምክር አገልግሎት መጠየቅ ትችላላችሁ ማለት ነው። እኔ የማውቀው ከሆነ እኔ እመልስላችኋለሁ። እኔ የማላውቀው ከሆነ አንብቤ አሊያም ደግሞ ሲኒየር የሆኑ የኔን ጠበቆች ጠይቄ እነግራችኋለሁ ማለት ነው። በዚህ ቢያንስ ትንሽ ላግዛችሁ የአንድ ሰው ህይወት መቀየር ከቻልኩኝ ብዬ ነው። በተለይ ሴቶች እህቶቼ ደግሞ አሁን ሶሻል ሚዲያ ላይ የምንሰማቸው ነገሮች የሚያዋራ ሰው ከማጣት ሼር የሚያደርግ ሰው ከማጣት መፍትሄው ደግሞ ቀላል ይሆንና እኛ ደግሞ ላይታየን ይችላል። ስለዚህ ነገርን ለሰው ሲያዋዩት ይቀላል በማለት በዚህ እንኳን እንተጋገዝ፣ ይሄንን የአብይ ጾም እንዲህ እየተጋገዝን እየተደጋገፍን በጎ ስራ እየሰራ እናሳልፈው ብዬ በማሰብ ነው። ከዚህ በኋላ እንግዲህ አንዳንድ የህግ ጉዳዮችን እያነሳሁኝ ደግሞ እዚህ ላይ እንጨዋወታለን ማለት ነው። ስላያችሁ ታመሰግናለሁ። ቪዲዮ ለሚገባቸው ጓደኞቻችሁ ሼር አድርጉ። ባይ